እሺ በዚህ ቪዲዮ ማሳያችሁ ነው ቪዲዮ ኮደር ስልጠናውን እንዴት መውሰድ እንደምትችሉና መጨረሻ ላይ ደግሞ ሰርቲፊኬቱን እንዴት ማግኘት እንደምትችሉ ሙሉ ፕሮሰሱን ነው ማሳያችሁ ማለት ነው። ስለዚህ ከናንተ የሚጠበቀው ምንድነው ወይም ደግሞ ከናንተ የሚያስፈልገው ኢንተርኔት ኮኔክሽን ያስፈልጋል። ከዛ ቀጥሎ ደግሞ ስልክ ወይም ደግሞ ኮምፒውተር ያስፈልጋቸዋል ማለት ነው። እነዚህ ነገሮች ካሉ ስልጠናውን መውሰድ ትችላላችሁ፣ ሰርቲፊኬቱን ማግኘት ትችላላችሁ ማለት ነው። ስለዚህ የምታደርጉት ምንድነው ጎግል ላይ ትገባላችሁ። ጎግል ላይ ትገቡና ሊንኩን መጻፍ ነው። ሊንኩን ብላችሁ ነው የምትጽፉት etiocoders.et ብላችሁ ትጽፋላችሁ ማለት ነው። etiocoders.et ልክ እዚህ ጋር እንደምታዩት ማለት ነው። እንደዚህ etiocoders.et ብላችሁ ጽፋችሁ በሱ ትገባላችሁ ማለት ነው። ከዛስ በሱ ውስጥ ገቡ የሚመጣላችሁ ይሄ ነው። የምታደርጉት ምንድነው እዚህ ጋር በዚህ ጌት ስታርትድ የሚለውን ክሊክ አድርጋችሁ መግባት ትችላላችሁ። ግን ከታች ደግሞ ዝቅ ስትሉ አሉላችሁ የሚሰጡት ኮርሶች 4 ናቸው። እነዚህ ማለት ናቸው። በእነዚህ ብትገቡ የተሻለ ነው። ምክንያቱም በላይኛው እዚህ ጋር የምታዩት ጌት ስታርትድ የሚለው በዚህ የምትገቡ ከሆነ አድቨርት በጣም ብዙ አድቨርት ስለሚመጣ ሊያስቸግራችሁ ይችላል። ስለዚህ ምንድነው የምታደርጉት ከነዚህ ውስጥ አንዱን ክሊክ ታደርጋላችሁ፣ ኢንሮል ናው የሚለውን ክሊክ ታደርጋላችሁ ማለት ነው። ስለዚህ እሱን ክሊክ ታደርጉት ይመጣላችሁ ይሄ ነው። ስለዚህ እዚህ ላይ ምን ማድረግ ትችላላችሁ ማለት ነው። ከፈለጋችሁ ሳይን አፕ ማለት ትችላላችሁ። ከዛ ውጭ ደግሞ ሳይን አፕ ዊዝ ጎግል ላይ የምትጠቀሙት ኢሜል ካለ በጎግል ለመግባት ሳይን አፕ ዊዝ ጎግል የሚለውን ክሊክ ታደርጋላችሁ ማለት ነው። ስለዚህ ወዴት ይወስዳችኋል ማለት ነው። እዚህ በኋላ ወደ ጎግል ወደ የምትጠቀሙት ኢሜል ነው የሚወስዳችሁ ማለት ነው። ትንሽ ኢንተርኔት ደከም ያለ ነው፣ ለዛ ነው እየዘገየብኛል። ስለዚህ አሁን በኢሜሉ አማካኝነት ገብቻለሁ ማለት ነው። ስለዚህ ምንድነው አሁን እዚህ ላይ የምታዩት ከታች እነዚህ ሁለት ነገሮች አሉ። ፕሮግራሚንግ ፋንዳመንታል ይላል የመጀመሪያው፣ ሁለተኛው ደግሞ ግሎባል ቻፕተርስ ፕሮግራሚንግ ፋንዳመንታል። ስለዚህ የመጀመሪያው ፕሮግራሚንግ ፋንዳመንታልስ የሚለው ምንድነው ኮንተንቶቹ ናቸው። እዚህ ላይ የምታገኙቸው የምትወስዷቸው ኮርሶች ኮንተንቶቹ በሙሉ በቻፕተር ተከፋፍለው እዚህ ውስጥ ነው ያሉ ማለት ነው። ይሄኛው ደግሞ አሰስመንት ነው። ይሄንን ኮንተንት አይታችሁ ስትጨርሱ ሰርቲፊኬቱን ለመቀበል እዚህ ላይ ገብታችሁ ታደርጋላችሁ ማለት ነው። አሰስመንቱን ትወስዳላችሁ ማለት ነው። ስለዚህ ይሄን ሁሉ ለማድረግ መጀመሪያ ምን ታደርጋላችሁ እዚህ ጋር አፕላይ ቱ ቢግን የሚለውን ክሊክ ታደርጋላችሁ ማለት ነው። መጀመሪያ ላይ አፕላይ ቱ ቢግን የሚለውን ክሊክ ታደርጋላችሁ። ከዛ ይመጣላችኋል። ስለዚህ ምንድነው ስታርት አፕሊኬሽን የሚለውን ክሊክ ታደርጋላችሁ ማለት ነው። ከዛ እነዚህ ነገሮች ይመጣሉ። 14 ጥያቄዎች ናቸው። እነዚህን ትሞላላችሁ ያነበባችሁ ማለት ነው። ለምሳሌ የመጀመሪያው ምንድነው የሚለው የት ሀገር ናችሁ ነው የሚለው፣ እሱን ትሞላላችሁ። የምትገኙበትን ክልል እዚህ ጋር ትሞላላችሁ። እዚህ ጋር ኤጅ አለ፣ እሱን ትሞላላችሁ። ያነበባችሁ ጥያቄውን መሙላት። እዚህ ጋር ስትመጡ ስልክ ቁጥር አለ፣ እሱ ላይ ስልክ ቁጥር ትሞላላችሁ። እዚህ ጋር ጾታ ትመርጣላችሁ። እዚህ ላይ የትምህርት ደረጃችን ትመርጣላችሁ። እዚህ ጋር ዲፓርትመንት ትመርጣላችሁ። እነዚህ ቀይ ስታር ምልክት ያለባቸው ያው ማንዳቶሪ የሆኑ ናቸው፣ ግዴታ ናቸው። ሌሎቹ ግን ኦፕሽናል ናቸው ማለት ትችላላችሁ ማለት ነው። እዚህ ጋር የስራ ልምዳችሁን ትመርጣላችሁ። እዚህ ጋር እንደምታዩት ይሄን ፕሮግራም የምትወስዱበት ምክንያታችሁ ምንድነው ነው የሚለው እናንተ ይሆናል የምትሉትን ትመርጣላችሁ። እዚህ ጋር ስለ ፕሮግራሙ በምናውቃችሁ ነው። ለምሳሌ ፌስቡክ ሊሆን ይችላል፣ ቴሌግራም፣ ኢሜል ደስ ያላችሁ ትመርጣላችሁ። መጨረሻ ላይ እቺን የምትለዋን ቼክ ታደርጉና ኮንቲኒው ትሉታላችሁ ማለት ነው። አሁን እዚህ ጋር ምን የሚመጣ ማለት ነው ስታርት ለርኒንግ ናው። አሁን ስታርት ለርኒንግ ናው የሚለውን ክሊክ አድርጌ ትምህርቱ መጀመር እችላለሁ ማለት ነው። እሱን ክሊክ ላድርገው። አሁን ይሄ ይመጣል ማለት ነው። እዚህ ጋር ቅድም አፕላይ ቱ ቢግን የሚለው ጠፍቷል። አሁን ኦልሬዲ አፕላይ ስላደረኩኝ ማለት ነው። አሁን እዚህ ጋር ምን ይላል your application has been accepted። ቅድም አፕላይ ቱ ቢግን ነበር የሚለው፣ አሁን ግን አክሴፕትድ ነው ወይም ደግሞ
ተቀባይነት አግኝቷል ነው የሚለው። ስለዚህ አሁን እዚህ ጋር ስትመጡ ቅድም ያልኳችሁ እነዚህ ናቸው። ፋንዳመንታል ፕሮግራሚንግ የሚለውን ኮርስ ነው አሁን እየወሰድኩኝ ያለሁት። ስለዚህ እዚህ ላይ ስገባ ኮንተንቶቹ ናቸው ያሉት። እዚህ ላይ ስገባ ደግሞ የፋይናል ኤግዛሙ ሰርቲፊኬቱን ለማግኘት አሰስመንት ነው ያለው ማለት ነው። ስለዚህ እዚህ ውስጥ ለምሳሌ ኮንተንቶቹን ለማየት እዚህ ጋር ገባለሁ። እሱን ክሊክ እንዳደረጋችሁት ይሄ ይመጣላችኋል። ስለዚህ ምንድነው እዚህ ጋር የምታዩቸው ነገሮች እነዚህ እንደወስዳቸው ኮርሶች ናቸው። ኢንትሮዳክሽን ቱ ኤችቲኤምኤል የሚል አለ፣ ሲኤስኤስ የሚል አለ። ሁሉንም ኮርሶች እዚህ ጋር ያሉትን ነገሮች በሙሉ እየገባችሁ ማየት ትችላላችሁ። ለምሳሌ ኤችቲኤምኤል ላይ እነዚህ ነገሮች አሉ። እዚህ ጋር የምታዩቸው ለምሳሌ ኮንተንቶች ማስጀመር ብትፈልጉ ልክ እንደዚህ ክሊክ ታደርጉና ኢንተርኔት ትንሽ ደከም ያለ ነው፣ ለዛ ነው ያስቸገረኛል። የምንወስዳቸው ኮርሶች እዚህ ጋር እነዚህ የምታዩቸው ነገሮች ናቸው እዚህ ተዘረዘሩት ማለት ነው። ስለዚህ በአጠቃላይ እዚህ ላይ ያሉትን ኮርሶች እያንዳንዱ ቦታ ላይ እየገባችሁ ሁሉንም ኮርሶች ትወስዳላችሁ ማለት ነው። ሁሉንም ኮርሶች ትወስዳላችሁ። በቻፕተር የተከፋፈሉ ናቸው፣ እነሱን ትወስዳላችሁ ማለት ነው ሁሉንም። ስለዚህ ምንድነው ይሄንን ወስዳችሁ ስትጨርሱ ሁሉንም ኮንተንት ምንም ነገር ሳታልፉ 100% ስትጨርሱ፣ ለምሳሌ ነው አሁን እዚህ ጋር ጀምሮ ይሄ አሁን 0 ይላል፣ እዚህ ጋር 2% የሚለው እኔ አሁን የከፈትኩት ስለሆነ ነው። ስለዚህ ሁሉንም አንድም ኮንተንት ሳታልፉ 100% አይታችሁ ስትጨርሱ ምን ይሆንላችኋል ማለት ነው? የሚሰጣችሁ ሰርቲፊኬት አለ። በፊቱ አንድ ሰርቲፊኬት ነበር የሚሰጠው፣ የአሁኑ ግን 2 ሰርቲፊኬት ነው ያለው። ምን ናቸው? አንደኛው ይሄ ፕሮግራሚንግ ፋንዳመንታል የሚለው ኮንተንቱን ወስዳችሁ ስትጨርሱ እንደምታዩት እዚህ ጋር ምንድነው የሚለው ኦፕሽናል ነው፣ ግዴታ አይደለም። ይሄኛው አሰስመንቱ ግን ሪኳየርድ ነው፣ ግዴታ ነው ማለት ነው። ስለዚህ ሰርቲፊኬቱ የሚያስፈልገው የዚህኛው ሳይሆን የዚህኛው ነው። ግን ይሄንኛው ኮንተንቱን ሙሉ እያንዳንዱ 100% አይታችሁ ኮንተንቱን አይታችሁ ጨርሱ ያለምንም ፈተና ኮርሱን ስለማጠናቀቃችሁ ናኖ ዲግሪ የሚባል ሰርቲፊኬት ይሰጣችኋል። ስለማጠናቀቃችሁ ብቻ ኮርሱን አጠናቀቃችኋል የሚል ሰርቲፊኬት ናኖ ዲግሪ የሚል ሰርቲፊኬት ይሰጣችኋል ማለት ነው። እዚህ ላይ ገብታችሁ ደግሞ አሰስመንቱን ገብታችሁ ተፈትናችሁ ስትጨርሱ ደግሞ ግሎባል ቻፕተርስ ኢትዮጵያ የሚል ሰርቲፊኬት ይሰጣችኋል ማለት ነው። ስለዚህ ይሄንኛው እንደምታዩት ግዴታ ነው፣ ሪኳየርድ ነው። ይሄንኛው ግን ኦፕሽናል ነው ማለት ነው። ስለዚህ ሰርቲፊኬቱ ሁለቱን ያልኳችሁ ለዛ ነው። ስለዚህ አሁን ለምሳሌ ይሄን ኮንተንት አይታችሁ ከጨረሳችሁ ምን ማድረግ ትችላላችሁ? ስታርት አሰስመንት የሚለው መግባት ትችላላችሁ። ከፈለጋችሁ ደግሞ ይሄንን ማንበብ አልፈልግም እኔ ጥያቄውን መስራት እችላለሁ የምትሉ ከሆነ ቀጥታ ምን ማድረግ ትችላላችሁ? ስታርት አሰስመንት የሚለውን እዚህ ጋር ክሊክ አድርጋችሁ መግባት ትችላላችሁ ማለት ነው። ስለዚህ አሁን እዚህ በኋላ የሚመጣው ምንድነው? ጥያቄው ነው የሚመጣው ማለት ነው። 20 ጥያቄ ነው ያለው፣ እሱ ጥያቄ ነው የሚመጣልን ማለት ነው። ስለዚህ እዚህ ጋር ምን ይላል? ግሎባል ቻፕተር ፕሮግራሚንግ ፋንዳመንታል ያላል ሬዲ ቱ ጎ ነው የሚለው። ስለዚህ እዚህ ላይ ስትመጡ ከታች ምን ይላል? ስታርት አሰስመንት ይላል እዚህ ጋር ስታርት አሰስመንት። ስለዚህ ስታርት ስትሉት አሁን ጥያቄው ይመጣል ማለት ነው። እሱን ክሊክ አደረኩኝ። አሁን ኩዌሽን 1 ይላል እዚህ ጋር እንደምታዩት 1 ኦፍ 20 ይላል ማለት ነው። ስለዚህ ምንድነው ሁሉንም ጥያቄ እዚህ ጋር 20ቱንም ጥያቄዎች ልክ እንደዚህ እየመረጣችሁ ኔክስት እያላችሁ 20ቱንም ጥያቄ ትሰራላችሁ ማለት ነው። 20ቱንም ጥያቄ ትሰራላችሁ ማለት ነው። ስለዚህ 20ቱንም ጥያቄ ሰርታችሁ እንደጨረሳችሁ መጨረሻ ላይ ከ160 እና ከዛ በላይ ወይም ደግሞ ከ20 ጥያቄ 12 ጥያቄ እና ከዛ በላይ ከመለሳችሁ ሰርቲፊኬት ይሰጣችኋል ማለት ነው። ከዛውጭ እንደገና ሞክሩ ይላችኋል። እንደገና የፈለጋችሁትን ያክል ጊዜ መሞከር ትችላላችሁ ማለት ነው። ስለዚህ ሰርቲፊኬቱን ለማግኘት እነዚህን ጥያቄዎች ምን ማድረግ መቻል አለባችሁ ማለት ነው። ከ20 ጥያቄ ቢያንስ 12 እና ከዛ በላይ ወይም ደግሞ ወደ ፐርሰንት ሲቀየር ከ160% ማለት ነው መመለስ መቻል ያለባችሁ ሰርቲፊኬቱን ለማግኘት። ሚኒማሙ 60 ነው እና ከዛ በላይ ማለት ነው። ስለዚህ መጨረሻ ላይ ኢንሰርታችሁ እንደጨረሳችሁ ሚኒማም ሪኳየርመንቱን ካሟላችሁ ሰርቲፊኬቱ ይሰጣችኋል ማለት ነው። እዛው ላይ እንዳላችሁ ካላሟላችሁ ደግሞ ምንድነው ሪቴክ ኤግዛም የሚለው ይመጣላችኋል ማለት ነው። ፈተናው እንደገና ለመውሰድ ማለት ነው። ስለዚህ ሰክሰስ ካልሆናችሁ የፈለጋችሁትን ያክል ጊዜ ድረስ እየደጋገማችሁ መሞከር ትችላላችሁ ማለት ነው። ስለዚህ ጥያቄውን ልክ ሰርታችሁ እንደጨረሳችሁ እዚህ ጋር ምን ማድረግ ትችላላችሁ ማለት ነው። እዚህ ጋር ዳሽቦርድ የሚለው ላይ ለምሳሌ ልግባና ዳሽቦርድ የሚለውን ክሊክ ላድርግና ሰርቲፊኬቱን ከተቀበላችሁና ሰክሰስ ከሆናችሁ አሁን እዚህ ጋር ምን ይላል? የመጀመሪያው ይሄ እንደምታዩት
ኦቨርቪው ይላል። ያው ያለውን እናንተ እየሄዳችሁበትን ያለውን ፕሮሰስ የሚያሳያችሁ ነው። እዚህ ጋር ኢንሮልመንት ከሚለው ስትገቡ ደግሞ የተመዘገባችኋቸውን ኮርሶች ነው የሚያመጣላችሁ። ለምሳሌ እኔ እዚህ ጋር አሁን የተመዘገብኩት 2 ኮርሶችን ነው ማለት ነው። አንደኛው ፕሮግራሚንግ ነው፣ ሁለተኛው ደግሞ አርቲፊሻል ኢንተለጀንስ ወይም ኤአይ ነው። ስለዚህ የተመዘገባችሁትን ነው የሚያሳያችሁ። እዚህ ጋር ሰርቲፊኬት የሚለውን ክሊክ ስታደርጉ ደግሞ የተሰጣችሁትን ሰርቲፊኬት ነው የምታገኙት ማለት ነው። ለምሳሌ የምታዩት አሁን አንድ እኔ የተቀበልኩት ሰርቲፊኬት ነው ማለት ነው። የተቀበልኩት ሰርቲፊኬት ነው። ስለዚህ እነዚህ ነገሮች ምንድን ናቸው? ይሄ ኢንሮልመንት የሚለው የተመዘገባችኋቸውን ኮርሶች ነው የሚያሳያችሁ ዝርዝራቸው ማለት ነው። እዚህ ጋር ስትገቡ ደግሞ ሰርቲፊኬት ነው የሚያሳያችሁ ማለት ነው። ለምሳሌ እዚህ ጋር ስገባ ቅድም እንዳያችሁት የተመዘገብኩባቸውን ኮርሶች ነው የሚያመጣልኝ ማለት ነው። በእነዚህ የተመዘገብኩት። እዚህ ጋር ኦቨርቪው ላይ ስትገቡ ደግሞ እናንተ እየሄዳችሁበት ያለውን ሂደት ነው በአጠቃላይ የሚያሳያችሁ ማለት ነው። ለምሳሌ ኮንቲኒው ለርኒንግ ይላል። ይሄ መጀመሪያው የምታዩት ናኖ ዲግሪ ነው። ያ ማለት ምንድነው? ኮንተንቱ ያለበት ነው። 100% አይታችሁ ኮንተንት ስትጨርሱ ምን ይሰጣችኋል ማለት ነው? ሰርቲፊኬት ይሰጣችኋል ማለት ነው። የምን ኮርሱን አጠናቀዋል የሚል ናኖ ዲግሪ ሰርቲፊኬት ይሰጣችኋል። ይሄንኛው ደግሞ ከታች ያለው ይሄ ለርኒንግ ፕላን የሚለው ይሄ ደግሞ ግሎባል ቻፕተር ኢትዮጵያ ነው። ያ ማለት ምንድነው? ሰርቲፊኬቱን ለማግኘት ፈተናውን ወስዳችሁ የምታገኙ ሰርቲፊኬት ማለት ነው። የግሎባል ቻፕተር ኢትዮጵያ የሚለው ማለት ነው። ስለዚህ እነዚህ ናቸው። ስለዚህ መጨረሻ ላይ 60 እና ከዛ በላይ ከመለሳችሁ ሰርቲፊኬት ይሰጣችኋል። የት ላይ ማግኘት ትችላላችሁ ማለት ነው? እዚህ ላይ ሰርቲፊኬት ከሚለው ላይ ስትገቡ ሰርቲፊኬታችሁን ታገኛላችሁ ማለት ነው። ለምሳሌ የመጀመሪያው ሰርቲፊኬት እኔ እንትን ያልኩት የተቀበልኩት ይሄ ነው ማለት ነው። ለምሳሌ ቪው ፉል ሰርቲፊኬት የሚለውን ክሊክ ባደርገው ሰርቲፊኬቱ ይመጣልኛል ማለት ነው። ይሄ እዚህ ጋር እንደምታዩት ግሎባል ቻፕተር ኢትዮጵያ ኤአይ ይላል። የኮርሱ ስም ነው የወሰድኩኝ ያለሁት ኤአይ ፈንዳመንታል ነው። ስሙ ማርዬ ይላል። ይሄ ምንድነው? ዝም ብዬ እኔ ለእናንተ ለማሳየት ብዬ ሳምፕል ክሬት አድርጌ የተጠቀምኩኝ ያለሁት ኢሜል ነው ይሄ ማለት ነው። ስለዚህ ይሄን ሰርቲፊኬት ላይ ተቀብያለሁ ማለት ነው። ስለዚህ ዳውንሎድ አድርጋችሁ መያዝ ስትፈልጉ የምታደርጉት ምንድነው? እዚች ጋር ትመጡና ዳውንሎድ ሰርቲፊኬት የሚላል እዚህ ጋር ማለት ነው። ስለዚህ ዳውንሎድ ሰርቲፊኬት የሚለውን ታደርጉታላችሁ። መጨረሻ ላይ ምንድነው ይሄ ይመጣላችኋል። ይሄ ነው የሚመጣላችሁ ዳውንሎድ ታደርጉት ማለት ነው። ሞር በስልክ ዳውንሎድ ከምታደርጉት በኮምፒውተር ዳውንሎድ ብታደርጉት ጥሩ ነው። ስለዚህ እዚህ ጋር ፕሪንት የሚለውን ክሊክ ታደርጋላችሁ ማለት ነው። ከዛ ይመጣላችኋል። የት ቦታ ላይ ነው ማስቀመጥ የምትፈልጉት ነው የሚለው ልክ ቦታ ትመርጣላችሁ። ከዛ በኋላ ስም ትሰጡታላችሁ። ለምሳሌ ኤአይ ከሆነ ኤአይ ብላችሁ ትሰጡታላችሁ ስም ማለት ነው። ከዛ በኋላ ሴቭ ትሉታላችሁ ማለት ነው። ሴቭ ትሉታላችሁ ማለት ነው። ስለዚህ አሁን ዴስክቶፕ ላይ ሰርቲፊኬቱ ሆኗል ማለት ነው። ሴቭ አድርጌ አስቀምጬዋለሁ ማለት ነው። ማየት ከፈለኩኝ መሄድ እችላለሁ። ይሄ ነው ቅድም አሁን ኤአይ ቪ ዳውንሎድ ያደረኩት። ስለዚህ እሱን ኦፕን በማድረግበት ሰዓት ሰርቲፊኬቱን አገኘዋለሁ ማለት ነው። ይሄ ማለት ነው የተቀበልኩት ሰርቲፊኬት አሁን ይሄ ነው እንደምታዩት እዚህ ጋር። ስለዚህ በዚህ መንገድ ሰርቲፊኬታችሁን ዳውንሎድ ማድረግ ትችላላችሁ ማለት ነው። ስለዚህ ከመጀመሪያው ጀምሮ እንዴት መመዝገብ ትችላላችሁ፣ ከተመዘገባችሁ በኋላ ኮንተንቱ እንዴት ማየት ትችላላችሁ፣ ጥያቄውንስ እንዴት መስራት ትችላላችሁና ሰርቲፊኬታችሁን እንዴት ዳውንሎድ ማድረግ ትችላላችሁ የሚለውን ነገር ነው በዋናነት ያሳየኋችሁ ማለት ነው። ስለዚህ ይሄንን ይመስላል። የሚያስቸግራችሁ ነገር ካለ ኮሜንት ላይ ያሳውቁኝ። ለሌሎችም እንዲደርስ ሼር አድርጉ። ይመቻችሁ።